ዛሬ የምናወራው ከጽዳት ሰራተኝነት ተነስቶ እስከ ሀብት ማማ የደረሰውን ስለ ማይክል ካሮል ነው የምናወራው። እስከ ቪዲዮ መጨረሻ ከኛ ጋር ከሆናችሁ ብዙ ነገር የምትማሩበት ተስፋ አደርጋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ ጀምሩት። እንግሊዛዊው ማይክል ካሮል ህይወቱን ለማሸነፍ የሚረዳውን ስራ ሲፈልግ ሲወጣ ሲወርድ ቆየ። ግን ለሱ የሚሆን ስራ የለም ነበር። ለሱ የሚሆን ስራ ያለው አንድ ቦታ ብቻ ነው፣ የእንግሊዝ ማዘጋጃ ቤትና የለንደን ከተማ ማዘጋጃ። አመታት ስራ የሚባል ነገር ትቶ መኖሩ ቆጨው። አንድ ቀን ጠዋት ተነስቶ ወደ አንድ ቢሮ ሄዶ አንኳኳ። ኃላፊውም እንዲገባ ፈቀዱለት። እንዴት ኖት ሰላም ነው ብሎ ጠየቀ። ሰውየው ምኞት ያላወጣውን ማይክል በቶሎ ማስታወስ አልቻሉም። እርግጥ ነው ጊዜው ስለቆየ ረስተውኝ ይሆናል። እኔ ማይክል ካሮል እባላለሁ። ከአመት በፊት እናንተ ጋር ሰራ ነበር። ሰውየውም ሊያስታውሱትም አልቻሉም። አላስታውሱትም። ምን ነበር የምትሰራው ብለው ጠየቁት። ጽዳት ሰራተኛ ነበርኩ አለው። ሰውየው ትዝ አላቸው። ጥቂት ከወሩ በኋላ እና አሁን ምን ልርዳህ አሉት። የበፊቱ ስራዬን ለመጀመር ማለት የከተማ ጽዳት ሰራተኛ መሆን ፈልጌ ነው አለው። ሰውየው ማይክልን ቀጠሩት እና አሁን በለንደን ጎዳና ላይ አንድ ወፍራም ሰውዬ ጽዳት ስራ ሲሰራ ካያችሁት ያ ሰው ማይክል ካሮል ነው። ያው በዚህ ቪዲዮ ውስጥ መረዳት የቻልነው ገንዘብም አለን ብለን እንደፈለጉ ማድረግ ትርፉ ቁጭትም ችግርም ሊያመጣ እንደሚችል ነው የተረዳነው። በዛሬው ቪዲዮ ይሄን ይመስል ነበር። ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ጊዜ